ሞስኮ የማን ዋና ከተማ ናት? የኢትዮጵያ። እንቁላል ፍራፍሬ ነው። ወይኔ አይ ሰላም፣ እንዴት ናችሁ? አማን ነው? ሁሉ ሰላም? ትምህርት፣ ጤና፣ ስራ እንዴት ነው? አለን እግዚአብሔር ይመስገን፣ እኛ ጋር ሁሉ ሰላም ነው። ዛሬም ደግሞ በአበደ ቪዲዮ መተንለታል። ዛሬም ከእናንተ ጋር አብረን ፈታ ዘና እንላለን። የሳምንቱ ምርጥ ቀልዶችን ይዤላችሁ ከች ብያለሁ። እኔ ክራማን ነኝ። በዩቲዩብ ምርጥ የሆኑ ቀልዶችን ከዚህ ቀጥሎ የምናይበት ጊዜ ይሆናል። እናም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ ላይክ አበረታቱ። ቤተሰብ መሆናችሁን እንዳትረሱ። እወዳችኋለሁ። ደግሞ እስቲ ወደ ቪዲዮ። እንቁላል ፍራፍሬ ነው ወይስ አትክልት ነው? አትክልት ነው። በስመ አብ ወልዶ መንፈስ ቅዱስ። እንቁላል ፍራፍሬ ነው ወይስ አትክልት ነው? አትክልት ነው። ሳይ በሽተኛ ትመስላለህ። ምን እና ያመመ? እንቁላል ፍራፍሬ ነው ወይስ አትክልት ነው? እንቁላል ፍራፍሬ ነው። ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? እንቁላል ፍራፍሬ ነው ወይስ አትክልት ነው? እንቁላል ፍራፍሬ ነው። ወይኔ እናንተ ምን ትላላችሁ? እንቁላል ፍራፍሬ ነው ወይ አትክልት? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ዓለም ላይ አሉ ከሚባሉ ግብ አዳኝና እጅግ በጣም ተወዳጅ ከሆኑ ተጫዋቾች አንዱ ነው። ብዙዎቹ ደግሞ የለም እሱ ተረግሟል ይሉታል። ምክንያቱ ደግሞ አንድም ትላልቅ ዋንጫ አሸንፎ ስለማያውቅ። ነገሩ እንዲህ ነው። ይህ ተጫዋች የእንግሊዝ ብሔራዊ ቡድንና አሁን ላይ ባየር ሙኒክ ተጫዋች ነው። ሃሪ ኬን ይባላል። ታዲያ ትላልቅ ዋንጫዎችን ማሸነፍ አልቻለም። ለምሳሌ ያህል ዘንድሮ ባየር ሙኒክን ሲቀላቀል የመጀመሪያ ጨዋታውን ያደረገው የፍጻሜ ሱፐር ካፕ ጨዋታ ነበር። በዛ ፍጻሜ ላይም ክለቡ ባየር ሙኒክ ተሸንፏል። በዚሁ ዓመት ታዲያ እሱ በተቀላቀለበት ዘመናት ቡንደስሊጋን በልቶ የማያውቀው ክለብ ሲበላ ለ11 ጊዜ ባየር ሙኒክ በተከታታይ በልቶ እሱ በገባበት ጊዜ ባየር ሙኒክ መብላት አልቻለም። ከዚህ በላይ እርግማን ምን አለ? ካልሆነም ሌላ ልጨምርላችሁ። በ2020 የአውሮፓ ዋንጫ ላይ ሀገሩ እንግሊዝን ወክሎ ቢጫወትም በፍጻሜው ጨዋታ በፔናልቲ ምት ጣሊያን አሸንፋቸው ከዋንጫ ውጪ ሆኗል። በዚህ ብቻ አያበቃም። ታዲያ ሻምፒዮንስ ሊግ ፋይናል ደርሶም በዛው በክለቡ ቶተናም ውስጥም ተሸንፎ ነበር። በዛው ዓመት በፕሪሚየር ሊጉም ሁለተኛ ሆኖ አጠናቋል። ምናልባት በፕሪሚየር ሊጉ ይሄ ብርቅ ባይሆንም ሁለት ተመሳሳይ እጅግ በጣም ተረግሟል የሚባልበትን ታሪክ ልንገራችሁ። ሌስተር ሲቲ ባደገበት ዓመት ሻምፒዮን የሆነ ክለብ ነው። ታዲያ እሱ በዛ ጊዜ ከሁለት ዓመት በፊት የሌስተር ሲቲ አባል ነበር። እሱም ከዛ ለቆ ቶተናም ሲገባ ሌስተር ሻምፒዮን ሆኗል። ሌላም ልጨምርላችሁ። ማንቸስተር ሲቲ ሃላንድን ከማስፈረሙ በፊት ቶተናሞች ጋር ያንኳኳ እባካችሁ ሃሪ ኬንን ስጡኝ ቢባል እሱ ግን የለም አሻፈረኝ ክለብ። እስቲ ግን የዚህ ልጅ ታሪክ ምንድነው? እንዴት ነው የምንለው? በመላው እርግማን ነው ወይስ ምንድነው የምትለው? ድል ነው? እስቲ ኮሜንት ላይ አስቀምጡልኝ ሐሳባችሁ። ምርጥ ልጅ ይመቸው። ባስታ ነው የምንለው። ቀጥልበት። ይሄ ደግሞ ባልዲ ይዟል ማለት ነው። ግፈው እናቱ ምታው ከሳዝሮ ላሽ ይመቸው ይችላል። ለምን አይሰብረውም? ባልዱት
አይ ከባድ ነው። ምን ማለት ነው እንደዚህ አይነት ቀልድ ከኔ ጋር መቀለድ? አረ ማስክ ያወራው እኮ ምን አገባኝ ነው? ጋ ተሰበረ አሎ ምን ማለት ነው? እስካሁን ብሩም አታስገባልኝ እንዴ? ስንት ቀን ጨቀጨቅኩ አንተ እኔ አይሰማም። ስልክ ያወራው እኮ ምንም መስማው ነው። ሄሎ የምን ብር ነው እንደዚህ? አረ ፕራንክ ነው፣ ካሜራ ቪዲዮ እኮ ነውማ። አረ ፕራንክ ነው። አረ ምን አይነት ቀልድ ነው የምቀልድ? አረ ስልክ እያወራሁ ነው እንዴ? ምንድነው ሰው ስልክ ማውራት አይችልም እንዴ? ምን ማለት ነው እንደዚህ አይነት ቀልድ? ከኔ ጋር ቀልድ አላልኩም እንዴ? ብሩን አሁኑኑ አስገባልኝ። ይቅርታ አስደነገጥኳችሁ። ይቅርታ ስልክ እያወራሁ ነበር፣ ለዛ ነው ይቅርታ። ምን አይነት ቀልድ ነው የምቀልደው ከኔ ጋር? አባ ስልክ እያወራሁ እኮ ነው። ስልክ እያወራሁ ነው ብሮ እኮ እኔ ስልክ እኮ ነው ያወራሁት። አሎ ምን ማለት ነው? እስካሁን ብሩም አታስገባልኝ እንዴ? ስንት ቀን ጨቀጨቅኩ አንተ እኔ ኧረ ይችላል። ኧረ ይመችህ። ዛሬ ፈታ ነው የምንለው በጨዋታ። ሳዶ ማን ይላል? ለምን 10 ፌራሪ ይኖረኛል? ለምንስ 20 የዳይመንድ ጌጥ ወይ ውድ ሰዓት አደርጋለሁ? በየመዝናኛው የዞርኩ ሚሊዮን ፓውንዶችን ስለምን አጠፋለሁ? 2 የራሴ የግል ጀት ብገዛ ለቁጥር የሚዘነጉ ውድ ቪላዎችን በየቦታው የዓለማችን ክፍሎች ገዝቼ ብኖር ውድ መኪኖችን ብደረድር አለሁ ብል ልታይ ባበዛ በጥረት ሀብት ዝና ገንዘብ ሲመጣ ሁሉን ነገር ማድረግ ስለምችል የነበርኩበትን ከዘነጋው መነሻዬን ከረሳው ወገኖቼን ካረዳው የኔ ሰው መሆን ጥቅሙ ምንድነው? እኔ ላጡት ያለኝን ባካፍል ትምህርት ቤት ብገነባ ሜዳ ስቴዲየም ባሰራ የታረዙትን ባበላ ባለብስ ሆስፒታል ለታመሙት ብሰራ ምርጥ ልጅ ነው ማኔ ብረዳ መርጣለሁ። ይህ ለኔ ህይወት ይሰጠኛል፣ ደስታዬ ጥግ ነው። ፈጣሪንም የታዘዝኩት ይመስለኛል። ለዚህ ነው እረፍት ባገኘው ቁጥር ያቺ ያላትን ሰታ ጥራግራ እኔን ሰው ያደረገችኝ ወደ ትውልድ መንደሬ ሳዲዮ ባምብል የምመላለሰው። ዓለም ስሜን ቢጠራም ድህነትን አውቀዋለሁ። ያለ ጫማ በባዶ እግር በባዶ ሆድ ተው ተማር እየተባለ ለእግር ኳስ ታምኖ የታገለው ልጅ። እናም እግር ኳስ ዛሬ ልፋቴን ቆጥሮ ሁሉን ሲሰጠኝ ወደ ኮከብነት ሲለውጠኝ የኖርኩትን ህይወት መነሻዬን እንዴት ዘነጋለው? ሜዲን ሴኔጋል። ይማቸው እንዴ ማኔ የተነሰበትን ለማይቻው የማይረሳ ተጫዋች ደስ ይለኛል። በእናታቸው አንዱ አድናቂ በጣም አድናቂ ነኝ ብሎ ስሜን ተነቅሶታል። ያ ቆይ ለነገራችሁ ነው እንደሆነ ሲቹዌሽን መቆጣት ነው እና በጣም እኔ በዚህ አልስማማም። አንድን አርቲስት መነቀስ በቃ እስ ላይክ እንኳን የባልን መነቀስ የእህት ምናምን እኔ እሱን እንትን አይደለም በቃላችሁ ከያዛችሁት በቃ ወይ ፈረንጅ በጭራሽም አልስማማበት ነገርና እንደዚህ ነገር ሲመጣ በቃ ማየት አልፈልግም። ቬሮኒካ ልታደንቁ እንችላላችሁ። መነቀስ ግን ላይክ ነው ወይ ምን አለ አሳየሽ ንቅሳቱ? ኧረ ቆይ ልነግርህ ነው። ከዛ አዲስ ሙላት በጣም ወደ ጓደኛዬ ነው፣ አርቲስት ነው ታውቃላችሁና ኧረ ይሄ ልጅ አላስቀምጣለኝ ቬሮኒካ አሜሪካም ያሉ አርቲስቶችን ቬሮኒካን ተነቅሻት ነው አሜሪካን ፋይናሊ መጣ። ቦታውን ከጠቀስኩኝ ፋሚሊውን እንዳያበላሽ ይቅር። ሶ ፋይናሊ ያው እሱ ነው አዲስ ሙላት አመጣ። ለምን ተነቀስከኝ? በጣም ያናድረኛል እንደዚህ አይነት ነገር። ለምን ስለው በጣም ነው የምወድሽ ምናምን አድናቂ ነህ? ኦኬ አድናቂ እሺ
የመጀመሪያ ዘፈኔ ምንድነው አለ የመጀመሪያ ዘፈኔ አድናቂ ኮክ ማወቅ አለበት እስከ መነቀስ ከደረስ መነቀስ ደረጃ ከደረስ ኦኬ ዘይነሳለ ኦኬ ችግር እሺ እሱ አሁን መጨረሻ ያወጣው ዘፈን ምንድነው ምናምን ማለት ጀመረ ጸጉሩን መጠቅለል ጀመረ ማለት ነው ቃሺ መች አሁን በዚህ አንቺ እንትን ሊያረጉሽ ነው ገባሽ ኤቭሪ ታይም ነው ማለት አለ እሱ ላወራ ነው በቃ እንዳይደብረው ተነቅሶኛል ነው ብዬ እኔ ማይሆን ሲቹዌሽን ውስጥ ልገባ ነው ገባ እንዳይሰማው ምናምን በሚል ለሸማቀቃት እኮ ተነቅሽሻለሁ እንድታባረው እንትን አልተሰራ አይደለም ቆይ መጨረሻው ሲሰሙት ምንደረግጡት ከዛ እሺ አንተ አድናቂ ኮንክ እሺ ምን ላይ ጽፋልኝ እኔ ብዙ ጊዜ መልሳለሁ መልስ ምን ላይ ነው ኢንስታግራም ላይ ከዛ አላሰበውም ልጁ ጠጥቷልና እንደዚህ ምናምን አደረገና ስገባ ምንም ሜሴጅ አልጻፈም ፎሎ ማያረገኝ እንዴ ከዛ ስሜት የሆነ ሊሆን ይችላል ቶሎ ፎቶ ስነካው እንዲህ ነው የቀማኝ ሃፒ በርዝዴይ ልጄ ብሎ ቬሮኒካ ልጁ ነች ዋው ኦኬ ያሳይ ይመቼ ይደረስ ይሄ ልጅ አቀራራ አላማው ቬሮኒካ ጋር መድረስ ነበር ደርሷል ታወስተጉ ኦኬ ከዛ ምን ተፈጠረ ወደኩ በሳቅ አባቴ ይሙት ወደኩ በቃ እምበይ ማለት እኔ በጣም ከሳኩኝ እምበይ በዚህ አራት ቦታ ነው የሚወርድ ወደኩኝ ምንድነው የሚያስቅሽ ነው ላወራልና አልቻልኩም ላወራ ፈልጋለሁ ለነዛ አዲስ ሙላት ምናምን ልነግራቸው ፈልጋለሁ እንዴት እንደዚህ አይነት ውርደት እኮ የለም ቻላይ ስልኩን ያዘና አንቺ ወንድ ነሽ እዚህ ስቱዲዮ ተሽ ከዘፈንሽ ሰብስክራይብ ያረጋችሁ ምን ታኛለህ ዝም ብለህ ሰብስክራይብ አድርግ ላይክ ማድረግ ሼር ሰማለሁ ምንድነው የሚለን ይዞ ያለሽ ነው ይዞ ያማረ አለባበስ አለባት ምንም አይነት ያማረ አለባበስ ብንለብስ አቋቋማችንና አካሄዳችን የተስተካከለና ያማረ ካልሆነ ያለባበሳችንን ውበት ያጠፋዋል። እነዚህን የምነግራችሁ ነገሮች ታስተካክሉ በቀላሉ የሚያምር አካሄድና ማራኪ የሆነ አቋም ይኖራችኋል። አንደኛ የተበላሸ አቋም ካለ በመጀመሪያ እሱን ማስተካከል አለብን። እንደዚህ የጎበጥን ካለን በቀላሉ 5 ደቂቃ የሰውነት ማስተካከል ስፖርት መስራት እንዲሁም የሰውነታችንን ቅርጽ ማስተካከል። ሁለተኛ ሁሌም ቢሆን ስንቆም እግራችንን በትከሻችን ልክ መክፈት። ሶስተኛ ስንቆምም ሆነ ስንራመድ አንገታችን ወደ መሬት አለመደፋቱን ይልቅ ቀና ብለን ፊት ለፊት መመልከታችንን ማስተዋል። አራተኛ ስንቆምም ሆነ ስንራመድ ሁለቱንም እጃችንን ወደ ኪሳችን አለመክተት። ሁለቱንም እጃችንን ኪሳችን ውስጥ የምንከት ከሆነ የሆነ ነገር ፈርተን ራሳችንን ለመደበቅ የምንሞክር ያስመስለናል። አብዛኛውን ጊዜ እጃችንን ኪሳችን ውስጥ ባናረግ ይመረጣል። ካረገን እንኳን አንድ እጃችንን እንደዚህ ማድረግ። አምስተኛ ስንራመድ እግራችንን ቀጥ አርግተን መራመድ። እግራችንን እያንሻፈፍን ወይም እየጎተትን የምንራመድ ከሆነ ዝርክርክና ሰነፍ ያስመስለናል። ይልቅ እንደዚህ እግራችንን እያነሳንና ቀጥ እያደረግን መራመድ። እናስይበታለን ግን ስፖርት ስሩ መስራት ለጤንነት ይባላል። ልጅ በእናትህ ህይወትን በተሻለ መንገድ መረዳት ከፈለክ ወደ እነዚህ ቦታዎች ሂድ። ወደ መቃብር ስፍራ ሂድ። መቃብር ስፍራ ስትሄድ ህይወት ምን ያህል ዋጋ እንዳለው ትገነዘባለህ። ወደ ሆስፒታልም ሂድ። ሆስፒታል ስትሄድ ከጤና በላይ ምንም እንደሌለ ትገነዘባለህ። ወደ እስር ቤት ሂድ። እስር ቤት ስትሄድ ነፃነት ውድ ነገር እንደሆነ ትገነዘባለህ። አየህ አንተ ያለ ህይወት የስንት ሰው ህይወት ምኞቱ እንደሆነ። ስለዚህ ባለ እያመሰገንክ ደስ እያለ ኑር። ወዳችኋለሁ። ትችላለህ ብሎ እነዚህ ልጆች ያስቀይሙናል ግን እናልፋቸዋለን። በጣም እግር ጉዞ ስለሚወድ እግሩ ላጲስ ቢሆን ይሄን ወገቡ ላይ ደርስ ነበር። ጭንቅላታለሁ ግም ነው ገደለው። አስባችሁታል? እሷ ስትወልድ ልጇ ጋጋ ብላ ስትጠራት ሀዘንህን ለሰው መስጠት ጥሩ አይደለም። አንዳንዴ አንለስ የህዝቡ አንድ ለምታዝንበት ነገር ካልሆነ በስተቀር መንታ ወንድም ቢኖረው እሱ እንዳየ ነበር ራሱ የሚያጠፋው። በጣም ቆንጆ ናት፣ ግን ከ6 ቢራ በኋላ ከሆነ ነው። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው? የሚገርማችሁ ፊቱ እኛም አደጋ መስሎን ነበር፣ ለካ ተፈጥሮ ነው። አይታመም፣ ምንም አይደለም። ምንድነው ቢታመም? ተፈጥሮ ላት ገጣባት
ከባድ ነው። ፖሊስ ደግሞ ተው አይ ቀጭኑ ተረጋጋ። ቀጭኑ ይልበት ቀጭኑ ተረጋጋ። ቀጭኑ ተው ገደላት። ከስራው መባረር ነው አለበት። እነዚህ አይነት ፖሊሶች ካሉ ማምለጥ ወዲህ ካልሆነ አዋጥ አይሰማም ነው የሚለው። ሞስኮ የማን ዋና ከተማ ናት? የኢትዮጵያ። የዛሬ ቪዲዮ ይህን መስል ነበረ። ከወደዳችሁ ከሳቃችሁ ደግሞ ላይክ፣ ሰብስክራይብ እያረጋችሁ ሼር ደግሞ እያረጋችሁ ለብዙ ሰዎች እንድደርስ ደግሞ ከፈለጋችሁ ሼር እያረጋችሁ አዲስ ጀማሪም ስለሆንኩ አበረታቱን። ይወዳችኋለሁ። መርባ